እንዴት ናችሁ? ኧረ ከነ ቦርሳዋ ነው የመጣችው። የምን ደብተር ነው? የሰንበት። አሁን ከዛ ተምረሽ መምጣትሽ ነው? እናንተ ልተዋወቃችሁ። ረዴት እባላለሁ። ረዴት የመጀመሪያ ልጇ? አዎ። ልዑል። ብሩክታይት በሚስጥር ነው የምትናገሪው? ደግሞ ሰምቻለሁ ልጆች ምን ይላሉ ላይ እንደምትመጪ። ማሚ ትምጣ? ማነው በጣም የናፈቀው? እኔ። ጎበዞች ሁላችሁም ምን ያላችሁ? ምን አይነት እናት ናት? ጥሩ፣ መልካም፣ ደግ፣ ሩሩህ፣ ሁሉም ለእኔ ጓደኛዬ ናት። እናቴ አይደለችም። ይሄ ናት እሷ። ብቻ እወዳታለሁ። እስቲ ማትረሺው ጊዜ ከእሷ ጋር ያሳለፍሽው? አብሬያት ስሄድ እኔ በቃ ሁሌም አልረሳውም። ቤተክርስቲያን አብረን ስንሄድ ብቻችንን ስለሆነ የምንሄደው ትምህርት ቤት ስለሚሆኑ ብቻ ለእኔ ስፔሻል ጊዜ ያ ነው። ያ ጊዜ መቼም አልረሳውም። ለእኔ ደስ የሚለኝ ጊዜ እሱ ነው። ስለምን ታወራላችሁ? ብዙ ነገር እናወራለን። አይነገርም። ከጓደኛ ጋር ነው የሚወራው? አዎ እውነት ነው፣ ሚስጥር ነው። ብዙ ደግሞ እንዳሳልፋችሁ አጫውታኝ ነበር። አዎ ደርሰሻል? አዎ ደርሻለሁ። ማርኬቲንግ ነው እየተማርሽ ያለሽው? አዎ ማርኬቲንግ። ስንተኛ ዓመት? ሁለተኛ ዓመት። ስንት ዓመት ነው አሁን? የመጨረሻው ዓመት ነው። ዲፕሎማ ስለሆነ የመጨረሻው ዓመት ነው። ስራስ እንዴት ነው? ስራ ጥሩ ነው፣ ምንም አይልም። ስንት ጊዜ ነው የሆነሽ? አሁን ቅርብ ጊዜ ነው ላይ? አሁን 5ኛ ወሬን ጀመርኩኝ። ይሄ 5ኛ ወሬ ነው እና አሪፍ ነው። ብቻ ምንም አይልም። ማስተዳደር ጀምረሻል? እነሱ? ኧረ ገና ነኝ፣ እየተንገዳገድኩ ነው። ተመስገን ብቻ። ብቅ እንላለን። እሺ ደስ ይለኛል። እንዳታስወድጅብን። ኧረ ችግር የለውም። እንቀበላት። መታየት ብቻ አሁን እንዴት ነው? አሪፍ ነው። ወደድሽላት ስታይሏን? ወይ በጣም ያምራል። ከጠበቅሽው አንጻር ስንት ሰጥሽልሽ? 11 ከ10 11 አልፏል። በይኝ ጎረምሳ ማሚ እንዴት ነው? የእሷን 2 እጥፍ እንዴት አየሽ? በጣም ደስ ይላል። ደስተኛ ነኝ። አመሰግናለሁ። ያንቺን አስተያየት ወድጄዋለሁ። መጪውን ጊዜ ምን ለመስራት እያሰብሽ ነበር? ያው የተሻለ ነገር መስራት ማንም ሲፈልግ ያው ወደ ሱቅ ነገር ከእሷ ጋር የተሻለ ነገር ብሰራ እስከመቼ እዛ ጋር ካለዛ ደግሞ ራሱንም ቢሆን ወደ አዲስ ጊዜና አመቻችቼ ተመሬ ያው ቅድ ምናምን ቅድ ነው እኮ እንጂ ስፌቱን እችላለሁ በደንብ። ቅዱን ነው የሚያቅተው። እንግዲህ ለምታስቢው ደግሞ የሚያግዝሽ ካፒታል ኢቢኤስ ቴሌቪዥን ያበረክትልሻል። እሺ አመሰግናለሁ። አመሰግናለሁ። ዋናው የሚሰራ ሰው ማሳረፍ ነው ፍላጎታችን። አንድም ቀን ቢሆን አንቺ እንደዚህ ምኞት የለሽም? እናቴን እንደዚህ ዘና ባደርጋት
ሁሌ ኃላፊነት ያለው ሰው ለልጄ ነው እንጂ የሚለው ለራሴ አይልም። በህይወት ያርፍ የማላቀው ነው ዛሬ ያረፍኩት። ደስተኛም ነኝ በጣም። በስመ አብ በጣም እግዚአብሔር ይስጥልኝ። አመሰግናለሁ። እድለኛ ነኝ ነው የምለው። በጣም አጋጣሚ መገኘት አጋጣሚ ግን አስበዋለሁ ሁሌ በቃ ይሄ ነገር ደስ ይል ነበር እላለሁ። ይሄን ያህል እንትን ብያለሁ እንዴ ነው ያልኩት በእውነት። ስማ ራሴን እስከዚህ ድረስ ረስቼዋለሁ ነው ያልኩት በእውነት። ለምን